ህይወት እንደምታዩት በፍጥነት ትከንፋለች። ብዙ ነዋሪዎቿ በዝንጋቴ ላይ ናቸው። ሰዎች ይመጣሉ፣ ሌሎች ደግሞ ይሄዳሉ። ማህፀን ትወልዳለች፣ መሬት ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም ሞት እስካልመጣባቸው ድረስ። ወንድሞቼ ህይወት ማለት በዚህ ዱንያ ላይ የተገደበች ናት። ማብቂያዋም የግድ ትመጣለች። ትሞታለህ፣ አዎ ትሞታለህ። እውነት ለመናገር ዘወትር የምንሸሸው እውነት ለመናገር جبروت المتجبرين የብርቱዎች ብርቱ የሚወድቅባት የካህዲዎች ትዕቢትን وطغيان البغاة المتألهين ድንበር ዘለሎችን የጣለች ናት። እውነት ለመናገር التي شرب من كأسها العصاة والطائعون ከሞት ጽዋ አላህን ከጃዎችም ወንጀለኞችም ቀምሰዋል። وشرب من كأسها ከሞት ጽዋ ተጎንጭተዋል። الأنبياء والمرسلون ነቢያትና መልእክተኞችም ቀምሰዋል። قال الله አላህ እንዲህ አለ፣ وما جعلنا لبشر من قبلك الخلد ካንተ በፊት ለማንም ሰው ዘላለም መኖርን አላደረግንም። أفإن مت فهم الخالدون ታዲያ ብትሞት እነሱ ዘውታሪዎች ናቸውን? كل باك سيبكى ሁሉም አልቃሽ ያለቅሳል። وكل ناع سينام ያማረበት ሁሉ ይጠፋል። وكل مذكور سيفنى የነበረ ሁሉ ይረሳል። وكل مذكور سينسى ይታወስ የነበረ ይዘነጋል። ليس غير الله يبقى ከአላህ ውጭ ማንም አይቀርም። اعلم رعاك الله እወቅ አላህ ይባርክህና أنه من عاش እየኖረ የነበረ ሞተ፣ ومن مات فات የሞተ ደግሞ አለፈ። وكل ما هو آت መምጣት የነበረበት ሁሉ መጣ። من كان يرجو لقاء ከአላህ الله ጋር ጥሩ መገናኘትን የፈለገ فإن أجل الله የአላህ ቀጠሮ መጭ ነው። إن حياتك ይህ ህይወትህ إنما تبدأ بعد ما ከመሞትህ በኋላ የምትጀምር ናት። يا ابن آدم የአደም ልጅ ሆይ أنت الذي ولدتك أمك باكيا አንተ እናትህ ስትወልድህ ስታለቅስ والناس حولك يضحكون سرورا በዙሪያ የነበሩ ሰዎች በደስታ ይስቁ ነበር። فاعمل لنفسك أن تكون إذا بكى ለነፍስህ መልካም ስራና في يوم موتك ضاحكا مسرورا የሞትህ ቀን በዙሪያ ያሉ ሲያለቅሱ አንተ እየሳቅህ ሂድ። اعلم بارك الله እወቅ فيك አላህ ይባርክህና أن لا سبيل للخلود في هذه الحياة እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። اعلم بارك الله እወቅ فيك አላህ ይባርክህና أن لا سبيل للخلود في هذه الحياة እዚህ ህይወት ላይ እስከ መጨረሻው የሚኖርበት መንገድ የለም። إنه الموت ይህ ሞት أعظم المواعظ وأبلغها ትልቁ ተግሳጽና ቀጠሮ ነው። وهو أول خطوة إلى الآخرة የመጀመሪያ ወደ አኺራ መሄጃ መንገድ ነው። فمن مات የሞተ ሰው قامت قيامته ቂያማው ቆመ። قال صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም አሉ፣ القبر ቀብር أول منازل الآخرة መጀመሪያው የአኺራ ቤትህ ነው። فدارنا أمامنا ቤታችን ፊት ለፊታችን ነው። وحياتنا الحقيقية هي بعد موتنا ትክክለኛ ህይወታችን ከሞታችን በኋላ ነው ያለው። أين الأكاسرة የታሉ አምባገነኖች? أين الجبابرة والعتاة የታሉ ጉልበተኞችና ትዕቢተኞች? أخذ أموالهم ንብረቶቻቸውን ትተው ሄዱ። والدنيا دول ዱንያ ተዘዋዋሪ ነችና ركنوا إلى الدنيا ዝቅተኛ الدنيا በሆነች ዱንያ ተማመኑ። وتبوأوا الرتب ከፍተኛ السنية ደረጃን የተቆናጠጡ መሰላቸው። حتى إذا فرحوا بها صرعتهم أيدي المنية ደስተኛ በሆኑበት ቅጽበት በሞት ተዘረሩ። إنما أعظكم بواحد እኔ የምገስጻችሁ በአንዲት ነገር ነው። كم ظالم تعدى وجاء ስንት በደለኞች ድንበር አለፉ። وما راعى الأهل ولا الجار የጎረቤታቸውን የቤተሰቦቻቸውን ሐቅ በሉ። أين من عقد عقد الإصرار حل به الموت የታለ አልሞትም ብሎ አስቦ የነበረና ሞት የመጣበት فحل من حلية الإصرار ከዛም የልብሱን ቁልፎችን ሰው የፈታለት። تعتبروا يا أولي الأبصار አስተውሉ አስተንታኞች፣ خرج المغرور من በዱንያ الدنيا እየታለለ ወጥቶ ما صحبه سوى الكفن ከሚከፈንበት ሌላ አልነበረውም። إلى بيت البلا አካሉ والعمل ወደሚሸትበትና ወደሚበጣጠስበት ሲሸኝ لو رأيته قد حلت به المحن አቤት ፈተና በሱ ላይ ስትወድቅ ብታየው وتغير ذلك الوجه الحسن ያ የሚያምር የነበረ ፊቱ ሁሉ ተቀየረ። أفق من سكرتك أيها الغافل አንተ ዝንጉ ሆይ ከስካርህ ንቃ። وتحقق أنك عن قريب الراحل በቅርቡ አንተም እንደምትጓዝ እርግጠኛ يا ሁን። سالكا طريق الغافلين አንተ የዝንጎችን መንገድ ያዝ፣ ويا راضيا بطريق الجاهلين የመሐይማንን መንገድ የወደድክ። متى ترى هذا القلب القاسي መቼ يلين የምታየው ይሄ ደረቅ ልብህ ሲለሰልስ? متى تبيع الدنيا وتشتري መቼ الدين ነው ዱንያን ሽጠህ አኺራን የምትገዛው? ليت شعري بعد الموت أين ከሞት تذهب በኋላ ወዴት እንደምትሄድ ማወቅ ተመኘው። رحم الله من اعتبر وتأخر ያስተነተነና ራሱን ያዘጋጀ አላህ ይዘንለት። ليت شعري بعد الموت أين تذهب ከሞት በኋላ ወዴት እንደምትሄድ ማወቅ ጓጓ። رحم الله من اعتبر وتأخر ያስተነተነና ራሱን ያዘጋጀ አላህ ይዘንለት። إني سألت التربة بعد ما فعل ከኔ በኋላ አፈርን ጠየኳት። بعد وجوه فيك متعفرة አፈር በለበሰች ፊት ላይ ምን እንዳደረገች فأجابني መልስም ሰጠችኝ። صيرت ريحهم تؤذيك بعد رضايح عبرة ከሚወደው ሽታቸው ወደሚገማው ሽታ ቀየርኩኝ። وأكلت أجسادا منعمة كان النعيم يهزها نظرة በተለያየ ጸጋ ተውቦና አሸብርቆ የነበረ ሰውነታቸውን በላሁት። لم يبقى غير جماجم تعرت
بيض فلوح ከስጋ የተላቀቀ ነጭ የራስ ቅላቸውንና የበሰበሰ አጥንታቸውን እንጂ ሌላን አላስቀረሁም። أين الحبيب الذي كان وانتقل የታል ጓድህ ትናንት የነበረና አሁን የተጓዘ? أين كثير المال وطويل ያ الأمل ብዙ ገንዘብና ሰፊ ህልም የነበረው የታለ? أما خلا كل في لحده مع ሁሉም العمل ከስራው ጋር በቀብር ውስጥ አልገባምን? أين من تنعم في የታለ قصره ያ በአማረ ህንፃ ውስጥ የኖረ? أليس في قبره ወደ نزل ቀብር አልወረደምን? أفق من سكرته ከስካርህ ንቃ፣ وتذكر نزول حفرته ወደ ጉድጓድህ መግባትህንም አስታውስ። رأى أحدهم አንድ ቤተሰቡ የሞተበት ሰው قريبا له ميتا في የሞተበትን ሰው በህልሙ ያየውና المنام فقال له كيف أنت؟ እንዴት ነህ ይለዋል። قال ندمنا على أمر እጅግ عظيم በጣም ተጸጸትን እኮ አለው። نعلم እናውቃለን ولا نعمل ግን አልሰራንም። وأنتم تعلمون ولا تعملون እናንተም ታውቃላችሁ ግን አትሰሩም። والله በአላህ ይሁንብኝ አንድ لتسبيحة ተስቢህ أو تسبيحة ወይም ሁለት ተስቢህ፣ أو ركعة أو አንድ ركعة ረክዓ ወይም ሁለት ረክዓ في صحيفة አሁን أحدنا ያለን መዝገብ ላይ ቢጻፍ أحب إلينا من الدنيا وما فيها ከዱንያና በውስጧ ካሉት ነገር ሁሉ ይሻለን።